ሰዎችዬ ሰላም ሰላም አጌን እስሚ ሀና ኃይሌ። እኔ እኮ በእናታችሁ እነዚህ ሰዎቹ ድፍረታቸው በጣም ይገርመኛል። እና ከዚህ በፊት እኛ ልጆች እያለን ኢትዮጵያ ሶማሌ በኩል በመለስ ዜናዊ ጊዜ ማለት ነው። በዛን ሰዓት ገና ያንግ ነን፣ ያው ማለት ያው ልጆች ነን። በዚህ በቦረና ነጌሌ በኩል እንዳለ ነው ሶማሌ ግልብጥ ብሎ የገባው። እና አገባባቸው ደግሞ እንዴት ነው? አገራቸው ላይ ጦርነት፣ እርስ በርስ ጦርነት ተነስቶ አንድ መኪና ይዞ በአንድ መኪና እናት ወደ 6 ልጆች አባት ምናምን ሆኖ ነው ፋሚሊ ሆኖ ነው የሚመጡትና ለአንድ መኪና ብሎ ሲገዳደሉ ያው የሚገዳደሉት አንዱ ለአንድ ለሁለት ሆኖ ምግብ ግዙ ማለት ምግብ ለመግዛት ይሄዳሉ። ለራሳቸው ይበሉና መርዝ ይጨምሩበታል። በእንደዚህ አይነት መልክ አንድ ሰው ነው መኪናውን ይዞ አዲስ አበባ የሚገባውና ገብቶ አዲስ አበባን ወረሯት። እና ከዛም በኋላ እንዴት ነው ቤት ይከራያሉ። ማለት የኛ ኢትዮጵያ ህዝቦች የዋሆች ነን፣ እንደገና ደግሞ እንግዳ አክባሪዎች ነን። ቤት ከተከራዩ በኋላ ቤተሰብ ይሆናሉ። ከሆኑ በኋላ ምን ያደርጋሉ? ገቢ ወጪውን ካጣሩ በኋላ የቤቷን ባለቤት መሀን ነች፣ ልጆች የሏትም፣ ሴትዮዋ ሀብታም ነች፣ ወርቅ ምናምን ንብረት አላት። ምን ያደርጋሉ? እንደ ቤተሰብ ነው፣ በቃ እንደ ቤተሰብ ነው የሚኖሩትና ገለዋት ወርቋን ንብረቷን ዘርፎ ይሄዳሉ። እና አዲስ አበባ በቃ እንዳለ እርድ በዛ። ሻሸመኔም ደግሞ ሚካኤል ሰፈር እንደዚሁ ልጁ ሙስሊም ነው፣ ያኛው ሶማሌው ሙስሊም ስለሆነ አመነው ማደሪያ የለኝም አለ። ፍራሽ አንጥፈ እዚህ ጋር ተኛ አለው፣ ሶማሌውም ማለት ነው። ጎማ ምናምን ብረታ ብረት ነው ልጁ የሚሸጠው። ከዛም በኋላ ጫት ሲቅም ሌሊቱን ቁጭ ብሎ አድሮ ለካ ብለዋ ይዟል። ልጁን እደር ብሎ ፍራሽ ያነጠፈለትን ልጁ እንቅልፍ ያዘው፣ ተኛ። ልጁን ገሎ አርዶ ባንኮኒ ውስጥ ያለውን ገንዘብ ሰብስቦ ሄደ። ብቻ ምን አለባችሁ ብቻ እርድ በዛ። እና አሁን መለስ በጣም እኔ መለስኮ በጣም የሚደነቅ ሰው ነው። ያለውን ሶማሌ ልቅም አድርጎ ከኢትዮጵያ ምድር ላይ አባረራቸው። ፓርት1 ፓርት2 የሚገቡትን ቦርደር እንዲዘጋ፣ እነዚህ ኬላ ላይ የሚጠብቁት ፖሊሶች ወደ መጡበት ቦታ እንዲመለሱ አደረገ። እና በአንድ ሰሞን በቃ ኢትዮጵያ ምንድነው የት ነው ሙያሌ ታረደ፣ እዚህ አዲስ አበባ እርድ በዛ፣ ሻሸመኔ መታረድ፣ ይህን የሚያደርጉት እነሱ ናቸውና ያው መለስ በጣም እኔ በዚህ በኩል በጣም ቁምጭጭ ያለ ቆምጬ ነውና ያው መቼስ ቆምጬ ነው ካልኩ ያው መራቤቴ ነው ወይ አማራ ነው ብላችሁ ደግሞ ትግሬዎቹ እንዳትጮሁብኝና ቆምጬ ማለት አሞቶ ኮስታራ ማለት ነው ሰዎች፣ ሌላ ምንም ትርጉም የለው። ቆምጬ ምኒንግ አማርነት ሳይሆን አሞቶ ኮስታራ፣ በቃ አሞቶ ኮስታራና እንዳለ ጠርጎ አወጣ። እንዳይገቡ ተከለከሉ። እና አንድ ሰሞን አማርኛ ሁሉ በጣም ፐርፌክት ነው የሚናገሩት እና አዲስ አበባ የኔ ነው ማለት ሁሉ ጀምሮ ነበረ። እና ሶማሌዎች በጣም በቃ አሁን እንዴት ነው ኬንያ የኔ ነች ብሎ ከኬንያዎቹ ጋር ከኩኩዩ ጋር እኮ ጦርነት የሚገጥሙ ጀግና ናቸው። የሄዱበትን ሀገር የኛ ነው ይላሉ። በቃ አሁን ኬንያ የኛ ነው። ኬንያ ብዙ ጊዜ ካያችሁ እንደሆነ ለሶማሌም ድንበር ስለምትቀርብ የኛ ነች ይላሉ። እና ብዙ ጊዜ ጦርነት ከዛው ዜጋ ጋር ይገጥማሉና አሁን እንግዲህ መነሶዳ የኛ ነው ብሎ እንግዲህ አሁን እቺ ሴትየው አስቡ ድፍረታቸው እንግዲህ ስንት ገንዘብ ዳይሜጅ እንዳደረጉ። እና አሁን እሱ መንግስት ከሆነ እችን ሴትየው እንዴት ማባረር አይችልም ወይ? ይሄ ያላነሰ ገንዘብ አጥፍታ እኔ ሶማሌዎች አሁን የምንዳፋ ለምን ይተርፋል አሉ። በሰላም ለሚኖሩት ስፔሻሊ ኢትዮጵያኖቹ ህግ አክባሪዎች ናቸው።
በጣም ሪስፔክትፉል ናቸው። እንዳይኖሩ እኮ በእነሱ የምንዳፋ ለምን ይተርፋል? እነሱም እኮ እንዲታፈሱ እያስደረጉ ናቸው። እና እነሱ በሄዱበት ሀገር እኔ ምን አይነት ሰዎቹ ድፍረታቸው ማለት ጭቡጦ ማይሞሉትና ምላሳቸው አይጣል ነው። እና በዛን ሰዓት መለስ ያው እግዚአብሔር ነፍሱን ይማረው ነው የምለው። በተረፍ ለምን በእንደዚህ በኩል በጣም አሞቶ ኮስታራ ነው። በጣም ልቅም አድርጎ እንዲባረሩ አደረገ። በየቦርደሩ ከጅጅጋ ወደዚህ ከነጌሌ ቦረና ምናምን ወደዚህ እንዳይገቡ እንዲከለከሉ ኬላ ላይ አደረገ። ኢትዮጵያ ሰላም አገኘች። እና እንደ ሶማሌ እኮ ባለጌ የለም። ባለጌ እባብ ደፋር የኛ ነው። በቃ የሄዱበትን ሀገር የኛ አሁን ሰው አሜሪካና ሶማሌ በምን ተገናኝቶ አሜሪካ የኛ ነች መነሶዳ ብሎ ሲሉ ድፍረታቸው። ሌላ ስደተኛ እኮ እንዳይኖር እኮ የምን ዳፋ ለምን ይተርፋል? ሌላ ስደተኛ እኮ እንዳይኖር ነው የሚያደርጉት። አልፋ ተርፋ ትዝ ካላችሁ እንደሆነ በዛን ጊዜ ለኢትዮጵያ የሆነ ነገር ሊሰጥ ሲል እኮ አስከልክላለች። ይቺ ሴት አስከልክላለች። እና እሷ አሁን አፍሪካዊ ነች። ሶማሌ አፍሪካ ነው። እና ክፋቷ እና እኔ አይዶን ነው። እና አሁን ዶናልድ ትራምፕ ስለዚህ ሴትዮ ሁሌ ከእሷ ጋር እንካ ሰላምታ፣ እሱ መንግስት አይደለ እንዴ? ከእሷ ጋር እንዲሁ ከሚለፋደን ጆሮዋን ቆንጥጦ እስከነ ምናምኗ ቢወረውርስ ገባቸው? እና የዚህን ያህል ንትርክ መነታረክ ለምን አስፈለገ? እነሱ ደፋሮች ናቸው። እና አሁን እኮ ሚኔሶታ ውስጥ እኮ ሌላ ዜጋ አሁን ኦሮሞ ሌላ አማራ ሌላ ወርኤቨር ሌላ እኮ እንዳይኖር እኮ በቃ የኛ እኮ ነው ግዛቱ እኮ ነው የሚሉት። እና ልክ እንደ ሶማሌ ሀገር እኮ ፍልጥ ይዞ ከቤት ወጥቶ እኮ እስፓልት ዳር እኮ ይደባደባሉ። እርስ በራሳቸው እንኳን እንዴት በድንጋይ ሁሉ ይፈነካከታሉ። አሁን ካናዳ እንዲህ አይነት ነገር የለም። እና እነሱ የሄዱበት አገር ሁሉ ዳይሜጅ ነው የሚያደርጉት። በቃ የጥፋት በቃ የእባብ ዝርያ ያለባቸው። እና በስማም። እና እኔ አሁን የሚያሳዝነኝ የእኛ ሰዎች ለራሳቸው ሰርቶ ጥሮ ግሮ ህግን አክብሮ የሚኖሩ ናቸው። ስፔሻሊ አበሻ ሲባል ህግን አክብሮ አንገታቸውን ደፍቶ የሚኖሩ ነው። አሁን የእኛ ሰው እኮ እንዳይኖር እያስደረጉ ናቸው። በእነሱ ኬዝ ከለራችን አንድ አይነት፣ ምናችን አንድ አይነት። የእኛ አሁን የኢትዮጵያ ሙስሊሞች አሉ በጣም ዲስፕሊን ያላቸው፣ በስመ ሙስሊም፣ በስመ አፍሪካ፣ በስመ ከለር መድኃኒዓለምን የእኛ ሰዎች ራሱ እንዳይኖር እኮ እያስደረጉ ናቸው። እና ሰው እንዴት ሀውቱካም እና በጣም ሰው ሃርድ። እነሱ በሄዱበት ቦታ እኮ በቃ አገሬ ነው የሚሉት። በቃ አገሬ ዱባይ ላይ የሚደባደቡ አሁን እሺ፣ ዱባይ ላይ ብቻ ኤንዌይ እና ቶሮንቶ ላይም ይበዛሉ አሉ። እና ሁሌ ቶሮንቶ ላይ ይሄ ምናምን መጥፎ ነገር የሚጨሰውን ነገር የሚሸጡት ምን ሚሉት እነሱ ናቸው። ገባችሁ? ስለዚህ ሰዎችዬ ሰው እንዴት ነው እንትን አለ አይደለ እንዴ? ከስደተኛ ካምፕ በስፖንሰርሺፕ እዛ ሄዶ ምን ብሎ በቃ በአገባብ ከኖራችሁ እኮ ባላችሁበት ሀገር እኮ ተከብራችሁ ትኖራላችሁ። ግን ይሄ ቂጥ ያጣ አይን ያወጣ ነገር መሆን ኖት ጉድ። ገባችሁ? ኡፍ ብሎ ጭልጥ። አሁን እኮ ሰብስቦ 2 ቦይንግ ይበቃቸዋል እነሱም ወደ ሀገራቸው ለመወርወር። እንዲሁም እውነት እና በእነሱ ሰበብ ሌላ ምስኪን ስደተኛ ሲቲዝናቸው ሲቀማ ያሳዝናልና አሁን እችን ሴት እንዴት ከዚች ሴትዮ ጋር ሁሉ የመነታረክ ለምን አስፈለገ? ብዙ ነገር ነው ዳይሜጅ ያደረገችው ስንት ቢሊዮን ዶላር እና እሷን መወርወር እንዴት አቃተው? እና በዚህ መካከል የኢትዮጵያ መንግስት መለስ ዜናዊ እግዚአብሔር ነፍስን በገነት ያኑረው፣ ስራ በጣም መልካም ነው። ከዛም ወዲህ አሁን ኢትዮጵያ ውስጥ ሶማሌ አይበዛም መሰለኝ። አራት ዘራቸው ይጥፋ። በጣም ተባይ ናቸው እነሱ ማለት እባብ ናቸው። ገገማ እንዴት ሰው የሰውን ሀገር ሄዶ የኔ ሀገር ነው ይላል? ኬንያ ላይ እኮ ሁሌ እኮ ነው የእኛ ሀገር ነው ብሎ የሚደባደቡት። አሁን ሚኔሶታ የእኛ ነው ብሎ ደረታቸው ነፍተው እንደሚያወሩት እና
ሰዎችዬ ባላችሁበት ሀገር ህጉን አክብራችሁ ኑሩ። ከተከበራችሁ ትከበራላችሁ ነው።